ሰላም ጤና ፍቅር ለእናንተ ይሁን ቤተሰቦች። ዛሬ ገርሞኝ ሊገርማችሁ ይችላል ብዬ ያሰቡትን አንድ ሀሳብ ይዤ መጥቻለሁ። ሀሳቡን ያገኘሁት ከወረቀት ነው። ወረቀቱን ያገኘሁት ወድቆ ነው። ሀሳቡ ግን የሚወድቅ አይደለም እና ምናልባት የሆነ ነገር ትማሩበታላችሁ ብዬ አስባለሁ። ምናልባት ብዙዎቻችሁ ታውቁታላችሁ። ማወራው ስለ ፍቅርና ፍቅር ነክ የሆኑ ነገሮች ነው። ምንድነው ጉዳዩ? ፍቅረኛ ያላችሁ ልጆች አሁን ማወራውን ነገር በትክክል ተረዱኛላችሁ። ፍቅረኛ የሌላችሁ ልጆች ደግሞ ፍቅረኛ እንዲኖራችሁ የሚያጓጓ ነገር ይመስለኛል። ነገርየውን በጥያቄ ልጀምር። ለወንዶች ነው ጥያቄው እና ምን አለ መሰላችሁ ወንዶች፣ እዚች ምድር ላይ ሴት ልጅ ተፈጥራ ባትሆን ኖሮ የወንዶች ልጆች የሙሉ ጊዜ ስራ ምን ሊሆን ይችል ነበር የሚል ጥያቄ ነው። እስኪ ይሄንን ከቪዲዮ መጨረሻ ላይ በኮመንት መልኩ ሀሳባችሁንና አስተያየታችሁን የምትነግሩኝ ይሆናል። ዛሬ የማወራው ከአምስት ያላነሱ አምስት መሰረታዊ የሆነ ሀሳቦችን ነው። ፍቅረኛ ሲኖርህ ልታገኛቸው የምትችላቸው እጅግ በጣም ብዙ ጠቀሜታዎች አሉ። ከነሱ መካከል የተወሰኑትን ዛሬ እነግርሃለሁ። ፍቅረኛ ሲኖርህ የትኛውንም በውስጥ ተደብቆ ያለውን ሚስጥር እንዲሁም በውስጥ ተደብቆ ያለውን አቅም እንድታወጣ ያደርጋል። አንድ በመጥፎ መልኩ እንድታወጣ ያደርጋል። ሁለተኛ በጥሩ መልኩ እንድታወጣ ያደርጋል። ልክ አላስፈላጊ በሆነ መልኩ አንድ ሴት ልጅ ስታስተናግድህ እሷን ለመበቀል ብለህ ከእሷ ለመራቅ ሁኔታዎችን ለመርሳት ብለህ የምታደርጋቸው ነገሮች በሆነ ጊዜ ላይ ህይወትህን ቀይረው ታገኛለህ። ሌላው ደግሞ ከጎን ሆና ከስር እየደገፈችህ መልካም የሆነውን ጥሩ የሆነውን ነገር እንድታዳብር እንድታጎለብት ከምንም ነገር በላይ ንጹህ ሆነህ የተሻለ እንቅስቃሴ እንድትፈጥር ታደርጋለች። ሌላው አዳሩን ሙሉ ደግሞ ውለህ ጠዋት ስትነሳ ውይ ደግሞ ዛሬ ነጋ እንዴት ሆኜ ልውል ነው ብለህ ሳትል እሰይ ብራቮ ነጋ ብለህ በደስታ ካልጋህ ዘለህ የምትነሳበት፣ ከዛም ዱብ ብለህ ሻወር ወስደህ ብዙ ስራዎችን የምሰራበትን ምክንያት ትፈጥርልሃለች ማለት ነው። እሷን ለማግኘት ትጓጓለህ። የማታደርገው ነገር አይኖርም። ሌላውና ሶስተኛው ሀሳብ ምን መሰለህ? ሴት ፍቅረኛ ሲኖርህ በህይወትህ ቦቅቧቃ ፈሪ ትሆናለህ። ለህይወት ትጓጓለህ። ትዳር እንዲኖር ትፈልጋለህ። ልጆች እንዲኖር ትፈልጋለህ። ቤተሰብ እንዲኖር ትፈልጋለህ። ድርጅቶች እንዲኖር ትፈልጋለህ። ከሰው ጋር መጣላት ያስጠላሃል። በጊዜ እንድትሰበሰብ ትሆናለህ። ጤናህን ትጠብቃለህ። የማታረገው ነገር የለም። በቃ ባጭሩ ለመግለጽ ፍቅረኛ ሲኖርህ ህይወት መኖር ትጀምራለህ። ሁለተኛውን ከወንደላጤነት የተሻለ ህይወት እንዲኖርህ እቅድ፣ ቤተሰብ፣ ኃላፊነት እንዲኖርህ ትሆናለህ። ሌላው በተለያየ መልኩ ብቸኝነት እንዳይሰማህ የሆነ ቦታዎች ላይ ብቻህን እንዳትገኝ ትሆናለህ። ከነዛ መካከል ሲኒማ ቤት፣ መዝናኛ ቦታዎች ላይ በቃ የምታፍርባት ሳይሆን የምትኮራበት ብቻህን እንደሆነ የማይሰማህ ቦታ ላይ አብራህ በየትኛውም ጊዜ በየትኛውም አይነት ሁኔታ ውስጥ ትገኝላለች ፍቅረኛ ሲኖርህ። ሌላው ፍቅረኛ ሲኖርህ በሻማ ብርሃን ተከበህ ለስለስ ያለው ሙዚቃ ከፍተህ የሚገርም ጣፋጭ ምግብና መጠጥ ቀርቦ ለእሱን እየተዝናና ደስተኛ የሆነ ህይወት ከማንም ጋር ልታገኘው የማትችለውን ምንም አይነት ዋጋ ከፍለህለት ልትረካ የማትችለውን አይነት ጊዜ ታገኛለህ። ሌላውና ደስ የሚለው ፍቅረኛ ስትኖርህ የምትወዳት ፍቅረኛ ስትኖርህ እሷን ሰርፕራይዝ ለማድረግ የማታደርገው ነገር የለም። ጠዋት፣ ቀን፣ ማታ በየትኛውም ጊዜና በየትኛውም አይነት ሁኔታ የትኛውም ቦታ ላይ እሷን ለማስደሰት ትጣጣራለህ። በቃ እሷን ለማስደሰት የማታደርገው ነገር አይኖርም። ራስህን አሳልፈህ ትሰጣታለህ። በህይወትህ ውስጥ ሌላ ሰው ሲወስን ታገኘዋለህ። ይሄ ሌላ የጎንዮሽም ማለት በሌላ መልኩ ታየው ጉዳት ሊመስል ይችላል፣ ግን ታቅበህ እንድትኖር ትሆናለህ። ምናልባት አስተውለህ እንደሆነ አሜሪካ ላይ የአሜሪካ ፕሬዝዳንቶች የምርጫ ቅስቀሳ ሲያደርጉ ባለቤቶቻቸውን ከጎናቸው ያደርጋሉ። ለምን ይመስላል?
አንደኛ ክብር እንዲያገኙ፣ ተቀባይነት ለማግኘት፣ እምነት ለማሳደር ካልተሳሳትም ባለትዳር የሆነ ወንድ ይከበራል፣ ኃላፊነቶችን ይሰጣል፣ የማህበረሰብ ተቀባይነትን ያገኛል። በዚህ ብቻ ያበቃ። ብዙ ነገሮች ላገቡ ሰዎች የተሻለ የባንክ ብድር የሚሰጡ ባንኮች ጥቂት የሚባሉ አይደሉም። ምክንያቱም ተረጋግተህ እንደምትኖር፣ ምንም አይነት ክህደት እንዲሁም ማጭበርበርን ልትፈጽም እንደማትችል ከወንድ ለጤ በተሻለ እምነት እንዲሰጥ ያደርግሃል። ስለዚህ የምትወዳትን ፍቅረኛ ከጎንህ ማድረግ ጥቅሙ በዚህ ብቻ ያበቃ። የምትወዳት የምታፈቅራት ሴት ሲኖር ከወንጀል፣ ከመኪና አደጋ፣ ከብዙ ነገሮች እንድትቆጠብ ትሆናለህ። ምናልባት አስተውለው እንደሆነ የፖሊስ ፕሮግራሞችን ካየህ በፐርሰንት ሲታይ በጥፍ ከሚባል ደረጃ አኳያ ወንጀሎችን የሚሰሩ ያላገቡ ወንዶች ናቸው። ያገቡ ወንዶች በዚህ አይነት መልኩ ሪከርዶችን አይያዝባቸውም። ይህ ማለት እንግዲህ ምን ያክል ተጽዕኖ ሊፈጥር እንደሚችል መገንዘብ ትችላለህ። ሌላው የወንድ ልጅ ትልቁ የደስታ ጊዜ የልጅ አባት ሲሆን ይባላል። የልጅ አባት ማድረግ በእድሜ ልክ ደስታ እንድትታጠር ትሆናለህ። ለዚህ ደግሞ ምክንያቱ ሴት ነው፣ ታከብራት ይገባል። ፍቅረኛ ይኖር እላሉ። ሌላው ሴቶች ባይኖሩ ኖሮ ወንዶች የሙሉ ጊዜ ስራቸው ምን ሊሆን ይችል ነበር? ምናልባት ጦርነት፣ ምናልባት እርስ በርስ መገዳደል፣ እጅግ የሚያስቀይምና አስቀያሚ ሆነ ወይ ደግሞ ምንም አይነት ትርጉም አልባ የሆነ ህይወት ሊኖራቸው እንደሚችል መገመት ቀላል ነው። እና ምን ታስባለህ? ፍቅረኛ ለመያዝ ወይም ጓደኛ ለመያዝ ምን ያክል ጊዜ ከዚህ በኋላ ያስፈልጋል? ባለመያዝ ትጸጸታለህ ወይስ ደግሞ ባለህበት መልኩ መቀጠልን ወደኸው ነው ያለው? ጥያቄ። ለዛሬ ያዙት ሀሳብ ይህን ይመስል ነበረ። በቀጣይ ቪዲዮ በድጋሚ እስከምንገናኝ መልካም ጊዜ እመኛለሁ። አብራችሁኝ ስለቆያችሁ ከልብ ስለተከታተላችሁ ስለተማራችሁበት ደስተኛ ነኝ። በሌላ ሀሳብ በድጋሚ እንገናኛለን። እስከዛው ድረስ ሰብስክራይብ ያደርጋችሁ፣ ላይክ፣ ኮመንት ያደርጋችሁ አብራችሁኝ ሆኑ። ሌላ ጊዜ በድጋሚ እንገናኛለን።